አንድ ቀን ይሄ ሊገጥማችሁ ይችላል። ምንድነው ይሄ? በመደበኛ ፍርድ ቤቶች እየታየ ያለ ጉዳይ ወደ ሸሪዓ ፍርድ ቤት ሄዶ እንዲታይ ጥያቄ ሊቀርብ ይችላል። ወይም ደግሞ ጉዳያችሁን በሸሪዓ ፍርድ ቤት ወስዳችሁ ማስወሰድ ልትፈልጉ ትችላላችሁ። እንዲሁም ደግሞ ሌላ ሰው አንድ ክርክርን ወይም ደግሞ ክስን በሸሪዓ ፍርድ ቤት አቅርቦ መጥሪያ ሊደርሳችሁ ይችላል። ስለዚህ አጠቃላይ የሸሪዓ ፍርድ ቤቶች አሰራር ምን ይመስላል የሚለውን ነው በዛሬው ቪዲዮ የማነሳላችሁ። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እጠይቃለሁ ማለት ነው። በቅድሚያ ግን እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። እንግዲህ ቅድም ያነሳውላችሁን ሀሳቦችና ሌሎች ስለ ሸሪዓ ፍርድ ቤት አሰራር የተመለከቱ ጉዳዮችን ነው በዛሬው ቪዲዮ ማነሳላችሁ ቅድም እንደገለጽኩት። ስለዚህ ለዛሬው ቪዲዮ ማብራሪያ መሰረት የማደርገው አዋጅ ቁጥር 188/1992 ነው። ይህ እንግዲህ የሸሪዓ ፍርድ ቤቶችን በተመለከተ የወጣ አዋጅ ነው ማለት ነው። ህገ መንግስቱን መሰረት አድርጎ በተግባር የሚጠቅሙንን አንዳንድ ሀሳቦችን ነው የማነሳላችሁ። ወደ ሌሎች ዝርዝር ሀሳቦች ከመሄዴ በፊት እስቲ አደረጃጀቱን በተመለከተ ላንሳላችሁ። በፌዴራል ደረጃ የሸሪዓ ፍርድ ቤቶች በሶስት እርከን ወይም ደግሞ ደረጃ ላይ የሚገኙ ናቸው። ይህም ምንድነው? ያው እንደ መደበኛው ተመሳሳይ ወይም ተቀራራቢ በሆነ መልኩ የመጀመሪያ ደረጃ አለው፣ ከፍተኛ ፍርድ ቤት አለው፣ እንዲሁም ደግሞ የሸሪዓ ጠቅላይ ፍርድ ቤት ይገኛል ማለት ነው። ስለዚህ እነዚህ ፍርድ ቤቶች የትኞቹን ጉዳዮች ነው የማየት ስልጣን ያላቸው የሚለውን ስንመለከት የሸሪዓ የመጀመሪያ ደረጃ ፍርድ ቤት እስከ 200 ሺህ ብር የሚያክል ክርክርን አከራክሮ መወሰን ይችላል። እንዲሁም ደግሞ የከፍተኛ ፍርድ ቤት በቀጥታ ክስ ማለት ነው ከ200 ሺህ ብር በላይ የሆኑ ጉዳዮችን አይቶ የመወሰን ስልጣን አላቸው ማለት ነው። እንዲሁ ጠቅላይ ፍርድ ቤትም በይግባኝ ጉዳዮችን የማየት ስልጣን አለው። ቀጥሎ የሚመጣው ሀሳብ እንግዲህ ምንድነው? የሸሪዓ ፍርድ ቤቶች በሁሉም ጉዳዮች ላይ ነው ወይ አይቶ ወይም ደግሞ ጉዳይ ተቀብሎ አከራክሮ መወሰን የሚችለው የሚለውን ስንመለከት እንግዲህ በአዋጁ መሰረት እንደሚገልጸው በሁሉም ጉዳዮች ላይ አይደለም ውሳኔ ለመስጠት የሚችሉት። ስለዚህ ጉዳዩን አይቶ የመወሰን ስልጣን የሚኖራቸው በጋብቻ ጉዳይ ላይ፣ በፍቺ፣ በቀለብ አወሳሰድ እንዲሁም ደግሞ ከሞግዚትነት ጋር በተገናኘ ጉዳይ ላይ በአጠቃላይ ከቤተሰብ ጋር በተገናኘ ነው አይቶ የመወሰን ስልጣን ያላቸው። ከዚህ ጎን ለጎን ደግሞ በተጨማሪ ከስጦታ ወይም ደግሞ ሂባ የሚባለው ማለት ነው ከስጦታ ጋር፣ ከውርስ ጋር እንዲሁም ደግሞ ከኑዛዜ ጉዳዮች ጋር በተገናኘ ጉዳዩን አይተው አከራክረው የመወሰን ስልጣን ተሰጥቷቸዋል ማለት ነው። ስለዚህ እንደነዚህ አይነት ጉዳዮች ያላችሁ ሰዎች ብቻ ነው ሄዳችሁ ጉዳያችሁን ማስወሰን የምትችሉት ማለት ነው። ከዚህ ቀጥሎ ከምገልጸው መስፈርት በተጨማሪ ሌሎች መስፈርቶችም አሉ። እንግዲህ እንደዚህ አይነት ጉዳዮች ሲኖሯችሁ ሌላ ከእናንተ የሚጠበቀው መስፈርት ምንድን ነው የሚለውን ስንመለከት፣ ለምሳሌ ክርክሩ ከጋብቻ ጋር የተገናኘ ከሆነ የመጀመሪያው መስፈርት ምንድን ነው? ጋብቻው በእስልምና ሃይማኖት መሰረት ወይም በእስልምና ሃይማኖት ስርዓት መሰረት የተደረገ እንዲሆን ይጠበቃል። ወይም ደግሞ ጉዳዩ የኑዛዜ ወይም ደግሞ ከስጦታ ጋር የተገናኘ ከሆነ ስጦታ አድራጊው ወይም ደግሞ ሟች፣ ያው በኑዛዜ ኬዝ ማለት ነው የእስልምና ሃይማኖት ተከታይ እንዲሆን የግድ ይላል ማለት ነው። ወይም ደግሞ ሟች ከመሞቱ በፊት እስልምናን እንደ ሃይማኖት ተቀብሎ የሞተ መሆን አለበት ማለት ነው ጉዳዩ እዛ እንዲታይ። ሌላው እንግዲህ ብዙ ጊዜ በተግባር በጣም አከራካሪ የሆነው ጉዳይ ምንድን ነው? የፍቃድ የመስጠት ጉዳይ ነው። ምክንያቱም አንድ ሰው በሸሪዓ ፍርድ ቤቶች ጉዳዩ እንዲታይና እንዲወሰን ግልጽ የሆነ ፍቃዱን መስጠት እንዳለበት በአዋጁ ላይ እንዲሁም ደግሞ በህገ መንግስቱ ላይ በግልጽ ተቀምጧል። ስለዚህ በአዋጁ ላይ በግልጽ በተቀመጠው መሰረት አንድ ሰው በጽሁፍ ለሸሪዓ ፍርድ ቤቱ ማለት ነው ጉዳዩ በሸሪዓ ፍርድ ቤት ታይቶ ማለት እንዲወሰን ፍቃደኛ ስለመሆኑ በጽሁፍ በፊርማው ማረጋገጥ አለበት። የራሱ የሆነ ፎርም አለው። ስለዚህ ያንን ፎርም ተሞልቶ ስሙ ጽፎ ፈርሞ ማረጋገጥ ይኖርበታል ማለት ነው። ይህ ከተሟላ ብቻ ነው ጉዳዩ በሸሪዓ ፍርድ ቤቶች ታይቶ ያው ዳኞቹ ወይም ደግሞ ቃዲ የሚባሉት ውሳኔ ሊሰጡበት የሚችሉት ማለት ነው። ስለዚህ እዚህ ጋር አንድ መያዝ ያለብን ጉዳይ ምንድነው? በሸሪዓ ፍርድ ቤት የሚሰጥ ፍቃድ አንደኛ በጽሁፍ ተፈርሞ ራሱን በቻለ ፎርም ማለት ነው ተፈርሞ
ፍቃዱ እንዲሰጥ አንድ ሰው ፍቃዱን እንዲሰጥ ይጠበቃል ማለት ነው። ስለዚህ እንዲሁ በቃል የሚሰጥ ፍቃድ ወይም ደግሞ ፍቃደኛ አይደለውም የሚለው መግለጫ ወይም ደግሞ አስተያየት ተቀባይነት አይኖረውም ማለት ነው። እንግዲህ ፍቃድ እንዴት ይሰጣል የሚለውን እንመልከት እስቲ ቀጥለን። ስለዚህ አንድ ሰው በሸሪያ ፍርድ ቤት ሄዶ ክስ ያቀርባል። ክስ ካቀረበ በኋላ ክስ የቀረበበት ወገን መጥሪያ እንዲደርሰው መጥሪያ ያወጣል ማለት ነው ፍርድ ቤቱ። ስለዚህ ክስ የቀረበበት ሰው መጥሪያውን ከተቀበለ በኋላ ወይም መጥሪያ ከደረሰው በኋላ መጥሪያው ላይ በተገለጸው ቀነ ቀጠሮ በፍርድ ቤቱ ቀርቦ ቅድም የገለጽኩላችሁን ፎርም በመሙላት ፊርማውን በማኖር ጉዳዩ በሸሪያ ፍርድ ቤት ታይቶ ቢወሰን የማይቃወም መሆኑን ወይም ደግሞ ፈቃደኛ እንደሆነ እንዲገልጽ ይጠበቃል ማለት ነው፣ በግልጽ በጽሁፍ ማለት ነው። ስለዚህ አንድ ሰው በሸሪያ ፍርድ ቤት ክስ የቀረበበት መሆኑን የሚገልጽ መጥሪያ ደርሶት በቀነ ቀጠሮ በፍርድ ቤቱ ያልተገኘ ከሆነ ምንድነው የሸሪያ ፍርድ ቤቱ የሚያደርገው? ጉዳዩን በሌለበት ነው የሚያየው ማለት ነው። ስለዚህ አንድ ሰው መጥሪያ ሲደርሰው ፈቃደኛ ነኝም ፈቃደኛ አይደለሁም የሚለው በሸሪያ ፍርድ ቤቱ በቀነ ቀጠሮ ቀርቦ በግልጽ በጽሁፍ ፍላጎቱን ወይም ደግሞ ፍላጎት እንደሌለው በግልጽ ሲያሳይ ወይም ደግሞ በጽሁፍ ሲያረጋግጥ ነው ማለት ነው። ካለበለዚያ ግን ፍርድ ቤቱ ግምት ይወስዳል። ያም ግምት ምንድነው? ያ የተከሰሰ ሰው ጉዳዩ በሸሪያ ፍርድ ቤት ቢታይ ተቃውሞ እንደሌለው ተደርጎ ነው እንግዲህ ግምት የሚወሰድበት ማለት ነው። ስለዚህ በሸሪያ ፍርድ ቤት ክስ የሚቀርብባችሁ ከሆነ ጉዳዩ በሸሪያ ፍርድ ቤት ቢታይ ተቃውሞ እንደሌላችሁ ቀርባችሁ ማረጋገጥ አለባችሁ ማለት ነው። እንዲሁም ደግሞ ተቃውሞ ከሌላችሁ በግልጽ ያንን ቀርቦ በጽሁፍ ማስረዳት የግድ የሚል ይሆናል ማለት ነው። እዚህ ጋር እንግዲህ እንደምታዩት ሁለት ነገር አለ። ምንድነው? ፍቃድ መስጠትና ፍቃድ አለመስጠት የሚል። ፍቃድ ከተሰጠ ያው ግልጽ ነው፣ ጉዳዩ በሸሪያ ፍርድ ቤት ክርክር ተደርጎ ተመርምሮ ውሳኔ ይሰጥበታል። ነገር ግን ምንድነው? አንደኛው ወገን ተቃውሞ ቢያቀርብ ጉዳዩ በሸሪያ ፍርድ ቤት እንዲታይ ፈቃደኛ አይደለሁም የሚል የጽሁፍ መግለጫ እየሰጠ ከሆነ ምንድነው የሚደረገው የሚለውን ስንመለከት የሸሪያ ፍርድ ቤቱ ጉዳዩን ወደ መደበኛ ፍርድ ቤቶች ይመራዋል ማለት ነው። ምክንያቱም ምንድነው? ያው በሸሪያ ፍርድ ቤት አንድ ጉዳይ ታይቶ ውሳኔ እንዲሰጠው ተከራካሪዎች ሁሉ የተስማሙበት እንዲሆን በአዋጁ ላይም በህገ መንግስቱ ላይም በግልጽ ስለተቀመጠ ማለት ነው። እዚህ ጋር እንግዲህ አንድ እንድትይዙልኝ የምፈልገው ነገር አለ። ይህም ምንድነው? አንድ ሰው እንግዲህ ፍቃድ መስጠት ይችላል ወይም ደግሞ ፍቃደኛ አይደለሁም ማለት ይችላል። ነገር ግን ይህንን ማለት የሚችልበት ጊዜ ያለው የተወሰነ መጥሪያ ደርሶት ቀርቦ ያንን አስተያየቱን እንዲሰጥ በተጠየቀበት ቀን መሆን አለበት። ያ ቀን ካለፈ በኋላ ክርክሩ ቀጥሎ በክርክር መሃል ወይም ክርክሩ ሊገባደድ ሲል ወይም ደግሞ ከተወሰነ በኋላ ተነስቶ ያ በሸሪያ ፍርድ ቤት ጉዳዩ እንዲታይ አልፈልግም ቢል ተቀባይነት አይኖረውም ማለት ነው። መጀመሪያ ላይ ፍላጎቱን መግለጽ አለበት። መብት ተሰጥቶታል፣ ጊዜ ተሰጥቶታል ያንን እንዲገልጽ። ያንን እድል ግን ካልተጠቀመበት ሸሪያ ፍርድ ቤቱ ጉዳዩን ማየት ይቀጥላል ማለት ነው። ስለዚህ በመሃል የሚመጣ የተቃውሞ ተቀባይነት አይኖረውም ማለት ነው። እንዲሁ ደግሞ በመደበኛ ፍርድ ቤቶች ለምሳሌ አንድ ጉዳይ እየታየ ለምሳሌ የቤተሰብ የፍቺ ጉዳይ ሊሆን ይችላል። እየታየ ባለበት መሃል ላይ ወደ ሸሪያ ፍርድ ቤት ጉዳዩ ይሂድልኝ የሚል ጥያቄ አንደኛው ወገን ቢኖረው ተቀባይነት የለውም ማለት ነው። ከጅምሩ መርጦ ጉዳይን በመደበኛ ፍርድ ቤት እንዲታይ ይፈልጋለሁ ብሎ ነው ክርክሩን የጀመረው። ስለዚህ ከመሃል ተቋርጦ ወደ ሸሪያ ፍርድ ቤት የሚሄድበት ምንም አይነት ምክንያት አይኖርም ማለት ነው። እንደውም እዚህ ጋር አንድ ልትይዙት የምትችሉት ምንድነው? ብዙ ጊዜ በሸሪያ ፍርድ ቤቶች ክርክር ይጀመራል ወይም በመደበኛ ፍርድ ቤቶች ክርክር ተጀምሮ ከዛ ሌላኛው ወገን እንግዲህ ወይ ለምሳሌ ቀደም እንዳልኳችሁ ሸሪያ ፍርድ ቤት ክርክር እያለ ሌላኛው ወገን በመደበኛ ፍርድ ቤት አዲስ ክስ ይከፍታል ከዛው ጉዳይ ጋር በተያያዘ ማለት ነው። ወይም ደግሞ በተገላቢጦሽ መደበኛ ፍርድ ቤት ክርክር እየተካሄደ ባለበት አንደኛው ወገን ሸሪያ ፍርድ ቤት ሄዶ አዲስ ክስ የመክፈት ሁኔታ አለ። ይሄ እንግዲህ ምንድነው? በመጀመሪያ ደረጃ መቃወሚያ ውድቅ ሊደረግ የሚችል ጉዳይ ነው። ምክንያቱም አንዳቸው በአንዳቸው ስልጣን ላይ ጣልቃ እንዲገቡ አይጠበቅም ማለት ነው። አንዱ ፍርድ ቤት የጀመረውን እስከ መጨረሻው እንዲያዘልቅ ነው የሚጠበቀው ማለት ነው። እዚህ ጋር ታዲያ አንድ መርሳት የሌለባችሁ ማስተዋል ያለባችሁ ነጥብ አለ። ከአንደኛው ፍርድ ቤት ወደ ሌላኛው ፍርድ ቤት አይሄድም ማለት
እንግዲህ ለሁሉም ጉዳዮች ላይሰራ ይችላል። ለምን? ለምሳሌ በሸሪያ ፍርድ ቤቶች የተሰጠው ውሳኔ መሰረታዊ የህግ ስህተት አለበት ከተባለ ጉዳዩ ወደ ሰበር ሄዶ ሊታይ ይችላል። ወደ መደበኛ ፍርድ ቤቶች ሰበር ሰሚ ችሎት ማለት ነው። ነገር ግን ሰበር ሰሚ ችሎቱ ሊመለከትና ሊያርም የሚችለው ስነ ስርዓታዊ የሆኑ ጉዳዮችን ነው። ወይም ይሄ ፕሮሲጀራል የምንላቸው የሸሪያ ፍርድ ቤቶች ውሳኔ ለመስጠት የሚጠቀሙት የሸሪያ ህግን ነው። ሪፈር የሚያደርጉት ህግ የሸሪያ ህግን ነው ማለት ነው። ነገር ግን ስነ ስርዓትን በተመለከተ ለምሳሌ ይሄ መጥሪያ አደራረስን በተመለከተ የክርክር አካሄድን በተመለከተ ማለት ነው። ይሄ ፕሮሲጀራል የምንላቸውን ነገሮች በተመለከተ የመደበኛውን ወይም የሀገሪቱን የስነ ስርዓት ህግ ነው የሚጠቀሙት። ስለዚህ መረዳት እንደምትችሉት የሰበር ሰሚ ችሎቱም የሸሪያ ህግን እያብራራ ውሳኔ ወይም እርማት ሊሰጥ አይችልም ማለት ነው። በምክንያታዊነት ስታዩት፣ ምክንያቱም የሸሪያ ህግ ሃይማኖት ላይ የተመሰረተ ህግ ነው። ስለዚህ እዛ ውስጥ የሚገባ አይሆንም። ነገር ግን ሸሪያ ፍርድ ቤቶች ያንን ውሳኔ ሲሰጡ ስነ ስርዓታዊ ዓለማዊ ህጉን የሚጠቀሙ ስለሆነ በስነ ስርዓታዊ ህጉ አተገባበር ላይ የፈጠሩት ግድፈት ወይም ደግሞ መሰረታዊ የሆነ የህግ ስህተት ካለ በሰበር የሚታረም ይሆናል ማለት ነው። ስለዚህ እስካሁንም ያው ብዙ ኬዞች ብዙ ጉዳዮች ወደ ሰበር ሰሚ ችሎት ቀርበው ውሳኔ የተሰጠባቸው ጉዳዮች አሉ ማለት ነው። መነሻቸው ሸሪያ ፍርድ ቤት ሆኖ በመጨረሻ ደግሞ ማነሳላችሁ አንድ ሰው ችሎቱን ማስተጓጎል ወይም ደግሞ ችሎቱ ስራውን እንዳይሰራ ማወክ አይችልም ማለት ነው በሸሪያ ፍርድ ቤት። ይህም ደግሞ ሊያስቀጣው ይችላል። እስከ 1 ወር እስራት ሊያስቀጣው ይችላል። እንዲሁም ደግሞ እስከ 1,000 ብር ሊያስቀጣው ይችላል ማለት ነው። ይሄ ራሱን የቻለ የሸሪያ ፍርድ ቤቶች የችሎት መድፈር መተላለፍ ወይም ደግሞ ወንጀል ልንለው እንችላለን፣ ያው የሚያስቀጣ እስከሆነ ድረስ ማለት ነው። ሌላው ደግሞ ቋንቋን በተመለከተ ነው። እንግዲህ እነዚህ ፍርድ ቤቶች የሚጠቀሙት የስራ ቋንቋቸው አማርኛ ቋንቋ ነው ማለት ነው። ነገር ግን ማንም ሰው በፍርድ ቤቶቹ ቀርቦ አማርኛ ቋንቋ የማይችል ከሆነ አስተርጓሚ እንደሚመደብለት በአዋጁ ላይ በግልጽ ተቀምጧል። እዚሁ ጋር ደግሞ ሌላ መያዝ ያለባችሁ ጉዳይ ምንድን ነው? ለምሳሌ የሸሪያ ፍርድ ቤት የጋብቻን ጉዳይ አይቶ ከወሰነ በኋላ የንብረት ክፍፍልን በተመለከተ ወደ መደበኛ ፍርድ ቤት ጉዳዩ መሄድ አይችልም። እንዲሁም ደግሞ ውርስን በተመለከተ ኑዛዜን በተመለከተ በሸሪያ ፍርድ ቤት የተጀመረ ክርክር ካለ ወደ መደበኛ ፍርድ ቤት ሊሄድ አይችልም ማለት ነው። እዛው የተጀመረ ጉዳይ እዛው ነው እንዲያልቅ የሚጠበቀው ማለት ነው። ዛሬው ቪዲዮ አንድ ቀን እንደሚጠቅማችሁ እርግጠኛ ነኝ። እንዲሁም ደግሞ ይጠቀሙበታል የምትሏቸው ወዳጆቻችሁ፣ ቤተሰቦቻችሁ ካሉ ሼር እንድታደርጉላቸው እጠይቃለሁ። እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ከቀናት በኋላ በሌላ ጠቃሚ የህግ ማብራሪያ እመመለስ ይሆናል። ለዛሬው ግን አመሰግናለሁ። መልካም ጊዜ